በ1837 ዓ.ም በትግራይ አካባቢ ካሳ መርጫ ተወለደ። ከልጅነቱ ጀምሮ በጥበብ በድፍረት እና በመሪነት ችሎታ ታወቀ። ወጣትነቱን በጦርነት ሥልጠና እና ከአፄ ቴዎድሮስ ሁለተኛ ሞት በኋላ ኢትዮጵያ በተለያዩ ኃይሎች ተከፋፈለች። ካሳ መርጫ በትግራይ ኃይሉን በማጠናከር ታላቅ የክልሉ መሪ ሆነ። በ1872 ዓ.ም በአክሱም ጽዮን ቤተ ክርስቲያን ውስጥ ካሳ መርጫ ንጉሠ ነገሥት ዮሐንስ አራተኛ በ1875 ግብፅ ኢትዮጵያን ለመውረር ሞከረች። ዮሐንስ አራተኛ ከጉንደት ድል በኋላ ግብፅ ዳግም ተመለሰች። ነገር ግን በጉራ ጦርነት ዮሐንስ አራተኛ ንጉሥ የተለያዩ ክልሎችን በአንድ ለማስተባበር ጥረት አደረገ። ሕዝቡ በአንድነት እንዲቆም በ1880ዎቹ ከሱዳን የመጡ የመሃዲ ኃይሎች የኢትዮጵያን ድም በ1889 በመተማ ጦርነት ዮሐንስ አራተኛ በጀግንነት ተዋጋ። ዮሐንስ አራተኛ የኢትዮጵያን ነጻነት የጠበቀ የአገር አንድነትን ያጠናከረ እና ለሕዝቡ ሕይወቱን የሰጠ ጀግና ንጉሥ ነው።